ሰላም ሰላም እንዴት ናችሁ? ይህ የኮንተንት ክሪኤሽን ኮርስ ነው። እንግዲህ በዚህ ኮርስ በጣም ብዙ ነገሮችን እንማራለን። ለምሳሌ እንዴት ኮንተንት ክሬት እንደምታደርጉ እንግዲህ በዚህ እና ደግሞ እንዴት ኤዲት እንደምታደርጉ እንደምታውቁት በዚህ ጊዜ የቲክቶክ ዘመን ነው፣ የኢንስታግራም ዘመን ነው፣ የዩቲዩብ ዘመን ነው። ሀሳባችሁን፣ ትምህርታችሁን፣ ስራችሁን ኮንተንታችሁን በዓለም አቀፍ ደረጃ ዲስትሪቢዩት ማድረግ እጅግ በጣም ትልቅ ስራ እየሆነ የመጣበት ጊዜ ነው። ለዛም ኮንተንት ክሪኤሽን ራሱን የቻለ አንድ ሳይንስ ነው፣ አንድ ትምህርት ነው፣ አንድ አርት ነው። ስለዚህ ጉዳይ እኛም በሚገባን በማታውቁት ቋንቋ በአማርኛ ይዘንላችሁ መጥተናል። ስለዚህ እዚህ ውስጥ ምን ምን ነገሮች ተካተው ነው የምትማሩት የሚለውን እንግዲህ በቀጣይ የምናይ ይሆናል ማለት ነው። ይህንን እንግዲህ በዚህ ዌብሳይት በክህሎት ዶት ኢቲ ላይ ይህንን ትምህርት ሙሉ በሙሉ ታገኛላችሁ። ውስጡ ኩይዞች አሉ፣ ፈተናዎች አሉ። ከዛም ደግሞ ሰርተፊኬትም የምታገኙበት እጅግ በጣም ተፈላጊ ኮርሳችን ነው። ውስጡ ምን ምን ይይዛል? እስቲ ቀጥታ ወደዛ እንግባ። ኮንተንት ክሪኤሽን ላይ አንደኛ የመጀመሪያ የምትማሩት እንዴት አቅጣጫችሁን መለየት እንዳለባችሁ ነው። ምክንያቱም አንድ ኮንተንት ክሬት ማድረግ ማለት ስለ ሁሉ ነገር ማውራት አይደለም። የሕክምና ከሆነ ሕክምና፣ ትምህርት ከሆነ ትምህርት፣ ስለ ፈርኒቸር ከሆነ ፈርኒቸር፣ ኢንቴሪየር ከሆነ ኢንቴሪየር፣ የተለያየ ነገር መስመራችንን ይዘን መጓዝ ስላለብን ስለምን ማውራት ነው የምፈልገው የሚለውን ነገር መጀመሪያ መለየት ያስፈልጋል። ያንንስ እንዴት ነው ሳይንሳዊ በሆነ መልኩ የምትለዩት የሚለውን የትኩረት አቅጣጫዎቻችሁን የምትለዩበትን የመጀመሪያውን ቶፒካችንን ወይም ሞጁላችንን የምናይ ይሆናል ማለት ነው። እሱን ስንጨርስ ኦልሬዲ እቅዳችንን አቅጣጫችንን ስላየን ስትራቴጂ እና ፕላን ማውጣት እንዴት እንዳለብን እናያለን። እያንዳንዱን ነገር ዘርዝረን እቅድ አውጥተን ለወር፣ ለሁለት ወር፣ ለሶስት ወር፣ ለሳምንት፣ ለሁለት ሳምንት እናንተ በምትፈልጉት እቅድ አውጥታችሁ ግን ያንን እቅድ መተግበር የሚቻልበትን እድል የምናሰፋበት ነገር ነው። ሌላው ስለዚህ ይህንን ነገር ደግሞ ለመተግበር ምን ምን ነገሮች ያስፈልጉናል? እንደ ካሜራ፣ ሌሎች ነገሮችን፣ ትራይፖዶች፣ የተለያዩ ከዚህ ጋር የተያያዙ ከማይክሮፎን ጋር የተያያዙ ነገሮች እንዴት አደረጃጅተን መጠቀም እንችላለን? ግዴታ ፕሮፌሽናል ነገር መሆን አለበት ማለት አይደለም። ቢኖር ጥሩ ነው፣ ጥሩ አይደለም ሳይሆን ቢኖር ጥሩ ነው። ግን ባለን ነገር በጣም ቆንጆ ስራ እንዴት መስራት እንችላለን የሚለውን እዚህ ጋር እናያለን። ሌላው በጣም ወሳኝ ነገር እና ለዚህ ሰዎችንም ሊስብ የሚችል ነገር ስለ ስቶሪ ቴሊንግ እና ስክሪፕቲንግ ማወቅ ያስፈልጋል። የታሪክ አወቃቀራችን ሁሉ ነገር በትክክል መጻፍ ያስፈልጋል። ስለዚህ ስክሪፕት አጻጻፍ እዚህ ጋር በደንብ እንማራለን ማለት ነው። ስቶሪ ቴሊንግ በደንብ እንማራለን ማለት ነው። አጠቃላይ በፊልም ደረጃ ልትማሩት የምትችሉትን አይነት የስክሪፕት አጻጻፍ እኛ በፈጠን ባለ መንገድ እዚህ ጋር እናስተምራችኋለን ማለት ነው። ሌላው ኤዲቲንግ ኢሴንሻሎች እንግዲህ ቀለል ባለ በስልካችንም ባገኘነው በኮምፒውተራችንም ሊሆን ይችላል ቪዲዮ ኤዲት ማድረግ ባለን ስክሪፕት መሰረት በትክክል ኤዲት ማድረግ ትልቁ ስራ ስለሆነ ቪዲዮ ኤዲቲንግም በተወሰነ እዚህ ላይ ይኖረናል ማለት ነው። ስፔሻሊ ደግሞ በስልክ ኤዲት የምናደርግበት ምክንያቱም አላማችን ቶሎ ሰርተን ወደ ገንዘብ የምንቀይርበትን ኮንተንት ሰርተን ማሰራጨት ስለሆነ አላማችን፣ ስለዛም ጉዳይ ትማራላችሁ ማለት ነው። ከዛ ውጪ እንዴት ነው ሰዎች ጋር የምታደርሱት? ስርጭቱ ምን መምሰል አለበት? የት ምን ላይ ምን ብንፖስት ብናደርግ የተሻለ ነው የሚሆነው የሚለውን በደንብ ደግሞ እዚህ ጋር በደንብ እንማራለን ማለት ነው። እነዚህ 6 ሞጁሎችን ጨርሳችሁ እያንዳንዱ አንዳንድ ኩይዞች አሏቸው። ኩይዞቹ ደግሞ ተሰልተው ደግሞ ድጋሜ ከመቶ ያሰላላችኋል ወይንም ይሰላል። እዛው ሶፍትዌሩ ወይንም እዚህ ዌብሳይት ላይ ሙሉ በሙሉ አውቶሜትድ በሆነ መንገድ እራሱ ያሰላላችኋል ማለት ነው። ከዛ በኋላ ያስቀመጥነው ፖይንት አለ ከ70% እና ከ80% በላይ አይ ቲንክ ከ70% በላይ ነው። ካመጣችሁ ሰርቲፋይድ እንድትሆኑ እዛው ልክ እንደጨረሳችሁ ኮርሱን አውቶማቲካሊ ሰርቲፊኬት እዛው ይሰጣችኋል ማለት ነው። ስለዚህ ያን ሰርቲፊኬት ዳውንሎድ አድርጋችሁት መጠቀም ትችላላችሁ። ሬዚሜያችሁ ላይ ሲቪያችሁ ላይ ማስገባት ትችላላችሁ። እንግዲህ በውስጥ ለዲቴይል ትምህርት እንገናኝ።
ዋጋው ኪስ አይጎዳም። ለዚህ ኮርስ የምትወስዱት አጠቃላይ ከምትሰሩበት ነገር አንፃር በጣም 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 ርካሽ ነው። ለአንድ ኮርስ 800 ብር ብቻ ነው የምትከፍሉት። እንግዲህ ውስጥ ተመዝግባችሁ ሬጅስተር አድርጋችሁ ሰርቲፋይድ ሆናችሁ ከዛም ደግሞ ጎበዝ ሆናችሁ የሰራችሁትን ደግሞ ደግማችሁ ስትልኩልን አሪፍ ስራ ከሰራችሁ አሪፍ ኮንቴንት ክሬት ማድረግ ከቻላችሁ እኛ ባስተማርናችሁ መሰረት እኛው ራሳችን ደግሞ ስራ እናስቀጥራችኋለን። ይሄ ደግሞ ሌላው እኛ ልናደርግላችሁ የምንችለው ትልቅ እድል ነው። ስለዚህ ዌብሳይታችን ላይ ገብታችሁ ከፍላችሁ መመዝገብ ትችላላችሁ። ስለነበረን ቆይታ እናመሰግናለን። ለሙሉ ኮርስ እንደምንገናኝ ተስፋ እናደርጋለን። አመሰግናለሁ። መልካም ጊዜ